ሰላም ሰላም እንዴት ናችሁ? ጀለስ እዚህ ፎቶ ላይ ያለችው እስቲ ሰርባኝ ነው ፎቶዋን እንይላት እስቲ። አንዱ ጆሮ ሺት ሄዶ ነው ብራዘር። ወደ ኢትዮ ሳት ዞሮ ነው እንዴ? የለም እኮ በማንኪያ ማለት ነው እንደዚህ ቋርጌ አስኳልን ባወጣው ድረስ ደስ ባለኝ። እንቁላል ራስ የምር ማለት ነው የሆነች አንድ ሰጉን ኳላ ብታይ ትታቀፋለች እንቁላል መስላት። ደግሞ እዚች ጋር መላጣሽ አወጣጣ ማለት ነው የሆነ ወፍራም ካልሲ ሲቀደድ የሆነ ወጥ የምትወጣ አውራጣት አለች አይደል? እሷን ነው የሚመስለው አናት ማለት ነው። የምር ግን ጆሮሽን በጄላ ሲዘሽው ነው ብራዘር። ታደለ በዚህ አይነት ስለ ኮሮናም ስለ ጦርነቱ አልሰማህም ማለት ነው። ይመች። ኮመንት ላይ የምትሳደቡ ሰዎች ተራችሁን ይጠበቃችሁ፣ ሮስት ትደረጋላችሁ። መቀጣጫ እንድትሆን ነው የምፈልገው። ሰላም ሰላም እንዴት ናችሁ? እዚህ ጋር አንድ እህቴ የሆንክ ጅላጅል ብላኛለች። ምንም ሳላረጋት ማለት ነው። እስቲ ፎቶዋን እንያትና ሮስት እናርጋት። ለካስ ከኋላ ያለው ብርድ ልብስ አልሸጥ ብሎሽ ነው በደንብ ፎኔ ነው የተሳደብሽው። ጣሊያን ድጋሚ ብትወረን ማለት ነው ይህ ፊት የአክሱም ሐውልት መስሏት ትሰርቅ ነበር። አንተ ሊማ ሊሞ ፊት የሆነ መሬቱ የተመቸው ስኳር ድንችም ትመስላለህ ዝም ብዬ ሳይ ባይዘዌ ማለት ነው። ይሄ ፊት እንዳለ ማለት ነው ሙሉ በሳይንስ አጠራር DFGQMLPQRS ይባላል። በአንድ ሺህ ዓመት አንድ ሰው ላይ የሚከሰስ ነው እና እግዚአብሔር ይማርሽ ባባዬ። ቤቷ ጠፍቶባት ማለት ነው 8 ወር ዋያ ያላየች አሽሟጣጭ የሱማሌ ግመል ለምትመስለው ባባዬ። እና ተሳዳቢዎች እስቲ ባትሳደቡ አሪፍ ነው። ከተሳደባችሁም ግን የዛሬው ሮስት ተረኛችን ደግሞ እዚህ ጋር አንድ እህቴ አንተ እርኩስ ምን ትመስላለህ ያያዘር አለብህ እንዴ ብላኛለች። እስቲ ፎቶዋን እንይላት። የምር ማለት ነው ወፍጮ ቤት ያደገ በግ ነው የምመስለው። የምር አመድ ራሱ እንዳንተ አመዳም አይደለም። ግን የደረጠ አጥንትሽ ግን በጣም ነው የሚያምረው። ሳሙና ማስቀመጫ ነው እዚህ ጋር ያለችው። ኮሮና የያዘው ቅማል የምትመስለው አባቴ። ከንፈር ደግሞ ምንድነው ታጨሳለህ አንተ። መልካም ወጣት በወስድም ዮናታንን ነው የምትከትበው። ሰላም ሰላም እንዴት ናችሁ? ዌልካም ቱ ሳተርዴይ ሮስት ናይት። እዚህ ጋር የምታዩት እህታችን ጋንፊት ብላኛለች። እሷን ፎቶ እንይላት። ምንድን ነው የወላ ፊት አንተ ፋንቱ ማንዶዬ ኮምጣጤ ሲመጥ ፊት። የምር ማለት ነው ይሄ ፊት ምግብ ቢሆን ኖሮ ምን መሰላችሁ የሚሆነው ስሙ ፖሊዮ ባምቡሌና ድርቀት ተከሽኖ ነበር የሚባለው ምግብ ቢሆን ኖሮ ማለት ነው። የምር ሀበሻ የአሳማ ስጋ ለመብላቱ ጠቀመው እንጂ ማለት ነው። ይሄን የሚያክል ፊት አርደን ማለት ነው 3 ቱዳዴና 8 ደግሞ የፍርሰት ጾም እንፈታበት ነበር። አፍሽ ደግሞ አከፋፈቱ ማለት ነው የሆነ እፈሳለሁ ብላ ቀዘና ያመለጣት ፍየል ለመመስዩ አባባዬ። ምንድን ነው የወላ ፊት ግን የምር ማለት ነው። ፊትን አይቼ ሳልጨርስ ባትሪ ሊዘጋብኝ ስለሆነ ማለት ነው ነገ ጨርሰዋለሁ ሙሉን አይቼ። ለዛሬ ይመችሽ። ሮስቱ ይቀጥላል በሳምንት አንድ ቀን ይመቻል። ሰላም ሰላም እንዴት ናችሁ? እዚህ ጋር አንድ ወንድሜ ተረኛ ነው ያልነበርኩ እንዴ ብላኛለች። ሮስት መደረግ ፈልገው ነው በፈቃደኝነት ነውና ጓ እንዳትሉ። የምር ቅጥነትሽ ማለት ነው ቢምቢ ራሱ ማለት ነው ሚሪንዳ ጋብዛ ነው የምትነክስ። በጣም ከመቅጠን የተነሳ ማለት ነው የምስር ሳምቡሳ ብትበላ ይሄ ምስሩ በደም ስር ሲሄድ እንደዚህ ይታያል። አጥንትሽ ደግሞ ምንሽ ነው እዚህ ጋር የ80 ብር ቅቅር ራሱ ሲሆን አጥንት የለውም የምር። የመጨረሻ ጥያቄን ግን ማለት ነው በለቅሶ ቤት ንፍሮ ነው እንዲያሳደጉሽ አባቴ? በጣም ቤተሰቦች ጎርተውሻል ማለት ነው ወይስ በቡና ቁርስ ነው ያሳደጉሽ? ለማንኛውም ይመችሽ አባቴ። ሮስት መደረግ የሚፈልግ ሰው ሮስት ሚ ብሎ ይጻፍ። ያው ሮስትና ስድብን እየለየን አባቶች እና ያው ፈታ በሉልኝ። ይመቻችሁ። ሰላም ሰላም እንዴት ናችሁ? ዌልካም ቱ ሮስት ናይት። ዛሬ ሮስት ማድረግላችሁ ይሳኮርን ነው። ያ ዩ ካን ሮስት ሚ ብሎኛል። በጣም የምወደው ጓደኛዬ ነው እና ግን ዛሬ ሮስት አድርገኝ ብሏል። ሮስት እናደርገዋለን። የምር ይሳዬ ምንድን ነው ሰውነትሽ በጣም ቀጭነሽ እኮ ምንድን ነው? የሙስሊምም የክርስቲያንም ጾም ነው እንደሚያስጾመው ቤት። በጣም ከመቅጠን የተነሳ ማለት ነው እንኳን ስጋ የስጋ ዘመድ ራሱ ያለ አይመስለኝም። ይሱዬ ብላ ብሮ ምግብ በቲቪ ብቻ ነው እንደምታየው ይሳዬ። መንግስት እርዳታ እያለ የሰበሰበውን ለህዝቡ አለመድረሱ አንተ አንዱ ማሳያችን ነው ይሳዬ። እና ደግሞ ሪኮመንድ ማድረግሽ እንደ ጓደኛ ትላልቅ ስልክ ባትይዢ አሪፍ ነው። ለምን ቫይብሬት ሲያደርግ ማለት ነው ሱሪሽ ሊወድቅ ስለሚችል ማለት ነው። ለማንኛውም ሮስት መደረግ የሚፈልግ ሰው ሮስት ሚ ብሎ ይጻፍ። ሮስት ይደረጋል።
ይሱ ሰላም ሰላም፣ እንዴት ናችሁ? በጉጉት ሲጠበቅ የነበረው ሮስት ሰዓቱ ደርሷል ማለት ነው። እዚህ ጋር አንድ ወንድሜ በጣም ነው ያስደበርከኝ፣ ሮስት አደርጋለሁ ብለህ ቃል ገብተህ ለምንድን ነው ዝም ያልከኝ ብሏል። ወደ ሮስቱ እንሄዳለን አሁን። የምር ማለት ነው። ፀጉር ምን እሺ፣ መቼስ የፊት ደብሮት ነው ፀጉር የሸሸው። የሆነ በአንከር ወተት ያደገ ቅማል ለምትመስለው ዝም ብዬ ማለት ነው። እንደዚህ ፊትን ሳየው ስፋቱ 4 ቀን የተሰፈሰፈ ባቄላ ነው የምትመስለው፣ ደባ ደቦ ፊት። እኔ ግን የመጨረሻ ጥያቄ አለኝ። ምንድን ነው አንተ ጂም ገብተህ የግንባር ነው እንዴ የምትሰራው? ምንድን ነው ግንባር አባቴ? ዝም ብዬ ፊትን ሳየው ማለት ነው የሺቆጮ ተቸብኛ ቀበሌ ማህበር የማሽታኛ ቢሮአቸውን መስኮት ነው የምትመስለው አባቴ። ለማንኛውም ሮስት መደረግ የሚፈልግ ሰው ማለት ነው ሮስት የሚብሎ በመጻፍ ሮስት መደረግ ይችላል። የመቻችሁ ፈታ በሉልኝ። ሮስት የሚብላችሁ ጻፉ፣ ሮስት እናደርጋለን። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር የምታዩት የሆንዬ ማለት ነው ጀለስ ካነች ሮስት አድርገኝ ብላኛለች። እስቲ ፎቶዋን እንዲላት። ምንድን ነው የደረት አጥንትሽ ሆንዬ? የምር እዚህ ደረት ላይ ማለት ነው አንድ ቸከስከተኛች አዲዳስ ማርክ ጉንጯ ላይ ነው የሚወጣላት። ምንድን ነው የሁላ ሰንሰለት ደግሞ አንገትሽ ላይ ያደረግሽው? በቅንጥብጣቢ ያደገ የሀብታም ውሻ ነው የምትመስዪው። ሀብሉን ግን ማለት ነው በላይ በኩል ሳይሆን በታች በኩል ላምታወልቂው። የምር ግን ማለት ነው አርዲ ኢንተርቴንመንት ፊልም ፕሮዳክሽን የሚለው ላይ ማለት ነው አንተን አር ላይ ያፏጫ የምታልፈው አርዲ። ምንድን ነው ግን የሆነ በጣም ቀጭን ነሽ። ስጋህን ነው እንደምታረው። በመጨረሻም ያንተን ሆድና ጀርባ ያጨባበጠ አምላክ አገራችንን ሰላም ያርግልን። አሜን አሜን በሏ። ለማንኛውም ማለት ነው ሮስት መደረግ የምትፈልጉ ሰዎች ሮስት የሚበላችሁ በመጻፍ በወረፋ ትስተናገዳላችሁ። በጣም ብዙ ሰው ነው የጠየቀው። በየ2 ቀኑ ሮስት። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር በረከት ወንድሜ ምን አባህን የኮራኸው ሮስት አድርገኝ ስለ ብሎኛል። ሮስት እናደርገዋለን። ወደ ፎቶ እንሄዳለን አሁን። ኧረ አናት አባቴ ኑሮውን በቴስታ ነው እንደ የምትገፋው። አናትሽ ምን ሼ ነው? ቄስ ብትሆን ማለት ነው ደሞዝን የምትጨርሰው በጥምጣም ነበር። ለነገሩ ጥምጣሙን እስክትፈታው ድረስ ቅዳሴውን ሊያልቅ ይችላል። አስቢው ደግሞ ጀለሴ ሞተረኛ ብትሆኚ ሄልሜት ሳይሆን ማለት ነው ካስክ ነበር የምታረገው። እኔ ግን የመጨረሻ ማለት ነው ስም ላውጣልሽ፣ ራስ በዛብህ ነው ስም መሆን ያለበት። ምክንያቱም ራስህ በዝቷል በጣም። እና ሮስት መደረግ የምትፈልጉ ሰዎች ሮስት የሚብላችሁ ኮመንት በማድረግ መደረግ ትችላላችሁ። ሴቶችን እናበረታታለን። ሴቶች እየጠየቃችሁ አይደለም ሮስት ጠይቁ። ሮስት ሰላም ሰላም፣ እንዴት ናችሁ? ሴቶችን እናበረታታለን ባልኩት መሰረት እዚህ ጋር አንድ እህቴ ሴት ነኝ ሮስት አድርገኝ ብላኛለች። ኢዳ አሁን ሮስት እናደርጋታለን። አሁን ቀሉን ተይውና ዙሪና ፊትሽን እንየው ለሮስት እንዲያመቸን። ምንድን ነው ነገር እያፈጠጠብኝ ነው? ያቀኛል እንዴ ማማሽ? ይሄ ግን ማለት ነው ማማሽ የሆነ ያጎነበሰ የወያላ ቂጥ ነው ይመስል። የምር በጄል አስተኝተሹ ነው ወይስ በጊልዶ ካሳ ዘፈን አስተኝተሹ ነው? ዝም ብዬ ሳይሽ ማለት ነው የቡርኪና ፋሶ ጠንቋይ ነው የምትመስዩ። አፍ አከፋፈትሽ ደግሞ ማለት ነው ደስተኛ ሚዳቆ ነው ያስመሰለሽ። የምር ሰላም ሰላም፣ እንዴት ናችሁ? እዚህ ጋር ዳኒሻ የኔ መቼ ነው ብሎኛል። ናሆም ፊንቲ ሮስት አድርገኝ ብሎኛል። ወደ ሮስቱ እንሄዳለን ነው። ምንድን ነው የጥርስ ክፍተት አባቴ? ንግድ ባንክ የጥርስን ክፍተት ቢያየው ማለት ነው ቅርንጫፍ ነው የሚከፍትበት አባቴ። በዚህ ጥርስ ክፍተት ማለት ነው ዝሆን ማለት ነው ቂጧና ዙራ ተወርክ ማድረግ ትችላለች በፍንጭትሽ መሃል ማለት ነው። እኔ ግን ይቅርታ ነው የምር ይሄ ጥርስ ማለት ነው እንኳን በብሬስ በአደገኛ ጥር ቢታሰር ራሱ የሚስተካከል አይመስለኝም። እኔ ግን አንድ ምክር ልንገርህ፣ በአፍህ ዝም ብለህ በረዶ ያዝበትና ማለት ነው ልክ ሲበርዳቸው ጥርሶች ይጠጋጋሉ። እንደዚህ ያዝበትና አፍ ውስጥ ቆይ ቦምብ ታመክናለህ። እንዲህ ምንድን ነው እንደዚህ የተገነጣጠለው ጥርስ? የኢትዮጵያ ሕዝብ ራሱ እኮ እንዳንተ ጥርስ አልተከፋፈለም። ናሆማ መጨረሻም ጌታዬ ሆይ ጠላቶችን እንደ ናሆም ጥርስ በታትንልኝ። አሜን በሉ አሜን። እድሜው ለአቅመ ሮስት የደረሰ ማንኛውም ሰው ሮስት የሚብሎ ኮመንት በማድረግ ሮስት መደረግ ይችላል። ፎሎ ሰላም ሰላም፣ እንዴት ናችሁ? እዚህ ጋር የምወዳት እህቴ ባምቢ ሮስት የሚብላኛለች። ሮስት እናረጋታለን። ወደ ፎቶ እንሄዳለን። ባምቢ ማማ የለም እንዴ? በዚህ አይነት ልጅሽ መስከረምን ይጥባ እንጂ ሌላ ነገር እንኳን ተስፋ ያለ አይመስለኝም። የምር ግን አንድ ምክር ልምከርሽ ባምቢ፣ ገላሽን ስታጠቢ በሌላ ሳሙና ታጠቢ። ለመሰለሽ በላይፍ ቦይ ከታጠብሽ ማማሽ ብጉሩ መስሎት እንዳይጠፋው ብዬ ነው። አንድ ጥርስሽ ደርቡ እየመጣ ነው። ትራፊክ እንዳየው ተደበቅ በይው። እኔ የለሁበትም። የምር ግን እዚህ ጋር ሴትሽ ባምቢ ፈረስ አንድ ማዳበሪያ ሳር ሎተሪ ደርሶት የሚያሳየው ፊት ነው የሚመስለው። ውሻችንም ቅንጥብጣቢ ስጋ ተሰጠው
እንደዚህ ነበር ፈገግ ብሎ የሚያየኝ። ምን ያደርጋል እህት እንዳለው ሳያውቅ ሞተ እንጂ። ባምቢ በጣም ነው የምወድሽ። የምር በጣም አንደኛ ቲክቶከር ነሽ ለእኔ። ማንኛውም ሮስት መደረግ የሚፈልግ ሰው ሰላም ሰላም፣ እንዴት ናችሁ? ዛሬ ካሊድ ጄአር ሮስት ሚ ኢትስ ማይ ተርን ብሏል። ተርን ግን እንደዚህ አይደለም የሚጻፈው። ለአንተ ሮስት ሳይሆን እንግሊዝኛ ነበር የሚያስፈልግ። ለማንኛውም ፎቶ አይተን ሮስት እናደርጋለን። አባት ወንድ ተስሎ እናት ሴት ተስላ የሁለቱም ስለት እኩል ሲደርስ ነው ይመስለው። ግን ካሊዶ የምር ባንክ ቤት ስትሄድ ሴት ነው አይደል የምትፈትሽ? የምር ግን ካሊዶ የወር አበባ ላይ የምትለኝ ማለት ነው እርግዝና ይሆናለሁ እንጂ የምልህ ማለት ነው አላምንም። የምር አቷሽ ግን ማለት ነው የትኛው ሞዴስ ነው እንደዚህ ነፃነት ይሰጥሽ? አንተ ከእጄ ሌላ ሴት አላቅም ፊት። እዚህ ጋር ደግሞ ማለት ነው በኮቪድ እና በጦርነቱ ምክንያት ገበያ የቀዘቀዘባት የኮንሶ ቢሽ ነው የምትመስለው የምር። እዚህ ጋር ደግሞ ከባለቤትሽ ጋር መሆኑ ነው። አሁን ደስተኛ ብትሆኑም ትዳር ላይ ግን ቀስ ብሎ ነው መደባበር የሚመጣው። ለማንኛውም ሮስት መደረግ የሚፈልግ ሰው ፎሎ አድርጋችሁ ኮመንት ላይ ሮስት የሚብላችሁ ጻፉ። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር ወንድሜ አርቲስት ሮባ ጁኒየር ሮስት አድርገኝ ብሏል። ሮስት እናደርገዋለን። እንዴ ለመከላከያ ሳይላክ የተረሳ በግ። ሮባ ግን ለምን እንደምትሳዝነኝ ታውቃለህ? አንተም አሁን ዘፋኝ ተብለህ ገሃነም መግባት በጣም ነው የሚያሳዝነኝ። የምር ግን የአርሴናል ደጋፊ መሆንን ያወቅኩት ማለት ነው ማሊያ አንሳ ላይ የቸከሷ ማማይቼ ነው። ያው በጣም ተጠብቷል ብዬ ነው። እዚህ ጋር ደግሞ የጉልበት ጥቁረት ማለት ነው የሳሩንን መቀመጫ ያስንቃል። አፍንጫ ደግሞ ምን ያክላል? በጣም አፍንጫ በጣም ትልቅ ከመሆኑ የተነሳ ማለት ነው ፎቶ መሬት ላይ ቢወድቅ አፍንጫን ይዤ ነው ፎቶውን የማነሳው። ከንፈር ደግሞ ምን ያክላል? ግን የምር ማለት ነው አኝዋክና መዥገሬን ከንፈር ቢያዩት ማለት ነው 6 ብረት ድስትና 7 ብረት ምጣድ ያስገቡበት ነበር። ከንፈር ደግሞ ምን ያክላል? የታችኛው ከንፈር እኩል ለላይኛውም ለታችኛውም ይበቃ ነበር። ዝም ብለህ ነው ሁለት ያረከው። ለማንኛውም ሮባዬ በጣም የምወደው ወንድሜ ነው፣ የምወደው ዘፋኝ ነው። አሪፍ አሪፍ ስራዎች ሲኖሩ እንግዲህ ኢንቫይት ማድረግ እንዳትረሳ። ማንኛውም ለአቅመ ሮስት የደረሰ ሰው ፎሎ በማድረግና ኮመንት ላይ ሮስት የሚብሎ ኮመንት በማድረግ ሮስት ይደረጋል። አርቲስቶችን እናበረታታለን። አርቲስቶች የላችሁም፣ ሴቶች ላይ ብዙ መነቃቃት የለም። ሴቶችም ሮስት የሚብላችሁ ጠይቁ፣ ትደረጋላችሁ። ፈታ በሉልኝ። ካላስቸገርኳችሁ ዩቲዩብ ቻናሌ ባዮ ላይ ያለ እሱ ገብታችሁ ሰብስክራይብ። ሰላም ሰላም፣ እንዴት ናችሁ? ዛሬ የምወዳት እህታችን የልጅ ማኛ ሮስት አድርገኝ ብላኛለች። ሴት ወንድማችንን ሮስት እናደርገዋለን ማለት ነው። ሌዲስ ኤንድ ጀንትልመን በፎቶ ሲገለጽ ይሄ ነው። የምር ልጅ ስትወልጂ ማለት ነው ልጅሽን እንደ እናትም እንደ አባትም ሆኜ ነው ያሳደግኩት ብለሽ ይህን ፎቶ ካሳየሽው ያምንሻል። የምር ወንድ ራሱ እንዳንቺ ወንድ አይመስልም። ህጋዊ አውቶና ወይዘሩን ያጣመረ ፊት ብየዋለሁ። ይህን የታክሲ ተራ አስከባሪ ግን የሆነ ቦታ አውቀዋለሁ። አሁን ግን ቀሉን ተወና ማለት ነው ያደረግከው ሎቴ ሴት ነው አውልቀው ቶሎ በል። የምር ግን ቀሉን ተወና ማለት ነው። በጣም መወዳት ቲክቶከር ነች። የልጅ ማኛ በርችልኝ። የምር ሮስት መደረግ የሚፈልግ ሰው ፎሎ በማድረግ ኮመንት ላይ ሮስት የሚብሎ መጻፍ ሮስት ይደረጋል። ሰላም ሰላም፣ እንዴት ናችሁ? ዛሬ ባቢ ፎቶግራፊ ሮስት አድርገኝ ብላ ሮስት እናደርገዋለን። ጆሮ ምንድን ነው የሚያክለው? አንተ አናጺ ብትሆን ማለት ነው በጆሮ እስራት ሳይሆን መዶሻ ነበር የምትይዘው። አንተ ይህን የሚያክል ጆሮ ይዘህ ለቅሶ ቤት አልሰማውም ነበር ብትል ማንም አያምንም። የምር ግን በዚህ ጆሮች ቡታጀራውኝ ባማ አንተ አዲስ አበባ ሆነህ ትሰማኛለህ። እዚህ ጋር ደግሞ የገሃነም ትል ለምትመስለው። የምር ግን በዚህ ሰውነትሽ ማለት ነው ስፖርት ሳይሆን ሰፖርት መደረግ ነው የሚያስፈልገን። ማንኛውም ባብዬ ይመችሽ። ማንኛውም ለአቅመ ሮስት የደረሰ ሰው ሮስት የሚብሎ ኮመንት ማድረግ ይችላል። መጀመሪያ ግን ፎሎ ማለት እንዳትረሱ። ሰላም ሰላም፣ እንዴት ናችሁ? ዛሬ ያናቤል ሮስት የሚብላለች ሮስት እናደርጋታለን። ቂጥሽ የታለ? ያኔ እስከ 20 ዓመትሽ ሸርታቲ ትጮትሽ ነው እንዲያደግሽው። የምር በዚህ ቂጥማ ኮርኪያውን ላትጸዳጃለሽ። ለምን ዲምፕል ጨምረሽ አትስቂበትም? ቂጥ ሳይሆን ጉንጭ ነው የሚመስለው። ለደረትሽ ደግሞ ማለት ነው ጡት አፈላላጊ ኮሚቴ በአፋጣኝ ለጠፉት ጡቶች ይመስረት። ዝም ብዬ ሳይሽ ግን የሆነ ቆሌት አንቀማለ መስመስ። የምር ምን ነው ሚያ ካሊፋንሽ ቆንጥጣ ያሳደገችኛልሽ። እዚህ ጋር ደግሞ ማለት ነው ከሰውየው ላይ ጮኸሽ የወጣሽ ርኩስ መንፈስ ነው መመሲው። ለማንኛውም ያኔ በጣም ወድሻለሁ። በጣም ወዳት ቲክቶከር ነች። ሮስት መደረግ የሚፈልግ ሰው ማንኛውም ሰው ሮስት የሚብሎ ኮመንት በማድረግ ይደረጋል። መጀመሪያ ግን ፎሎ። ሰላም ሰላም፣ እንዴት ናችሁ? ትናንትና በነበረው ላይቭ ጨዋታ ዊንታ በመሸነፏ ዛሬ ሮስት ትደረጋለች። ወደ ፎቶ እንሄዳለን። የምር ጆሮሽ በጣም ትልቅ ነው። ሁለቴ ብትንደረደሪ መብረር ትችያለሽ። ይህን የሚያክል ጆሮ መቼስ
በመድፈን የተበሳው አፍንጫሽ ራሱ ምንድን ነው የሚያክለው? በእናትሽ ዊንታዬ፣ በዚህ አፍንጫሽ ማለት ነው ከዙምባቤ አየር መሳብ ትችያለሽ። አፍንጫሽ እኮ ራሱን እንችላለን። ለምን አትድሪውም ግን? ፊትሽ ደግሞ በጣም ከመርዘሙ የተነሳ ኮሮና አንቺ ላይ እስኪሰራጭ ድረስ ማለት ነው ክትባቱ ይገኛል። ለማንኛውም ዩንታዬ በጣም ነው የምትመጪኝ። ባይዘዌ ሮስታችን ኢንተርናሽናል እየሆነ ነው። ሰላም እንዴት ናችሁ? ኤርሚ ኤችዲ ወይም ሮስት አድርገኝ ብሏል። ወደ ሮስቱ እንሄዳለን። ሱፍ ምንድን ነው? ሱፍ ነው ተልባ ሙቀጫ ውስጥ በዘነዘና ነው እንዴ የተኮስከው? ምር ማለት ነው። በዚህ ያልተገረዘ ፊት የኡጋንዳ ቀብር አስፈጻሚ ነው የመሰልከው። ትኩር ብዬ ሳይ ደግሞ ማለት ነው ቀብድ የበላ የሰርግ ዘፋኝም ትመስላለህ። የተሰረቀ በግም ትመስለኛለህ። ምንድን ነው የሚሻለው? አንተንም የሚመስል አንድ እግር ካልሲና 4 እግር ወንበር ጠፍቶብኛል። ታፋድገኛለሽ። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር ናኒ ጸጋ አንከን አውጣለኝ ሮስት የሚብላኛለች። ሮስት እናረጋታለን። ከአንቺማ አንከን ሳይሆን ድንኳን ራሱ ይወጣሻል። ምንድን ነው የምታኪው? እግርሽ ደግሞ ምን ያህላል? ፎንት ቢሆን ቦልድ እንዲ ታሪክ ነበር የሚባለው። ከኋላ ያለችው ብር ስትወጭና ስትገቢ የሚነቀለው እንጂ መቼስ አንቺን አያስገባሽም። ገልብጬ ሳይሽ ደግሞ ማለት ነው 2 መውቀጫ የገባበት ሙቀጫ ነው የምትመስዩ። እስኪ እባክሽ ፓንትሽን አውጪ፣ አንሶላ ላይ ስላለቀብኝ ነው። ናኒዬ ሪስፔክት ለዛሬ እርድ ስለቀረብሽልን በፎሎወሮች ስም ሰላም ሰላም፣ እንዴት ናችሁ? እዚህ ጋር ሴዶ ማርሻል ሮስት ኢዶኖሚ አትወል ብሎኛል። ሮስት እናደርገዋለን። ምንድን ነው ቦርጭ? ቀሪ ዕድሜህን ማለት ነው ሽንት ቤት ብታሳለፍ ራሱ አይጠፋም ይሄ ቦርጭ። ሴዶ ግን ላስቸግርሽ፣ ሆዴን አሞኝ ሐኪም ቤት ሄጄ ሰገራ አምጣ ተብያለሁና ይዤ ልሂድ። እውነትም ሆድ ከሀገር ይሰፋል የተባለው በአንተን ያየሁት። በስመ አብ። ምንድን ነው ብብት የጠቆረው ደግሞ? ቂጥን በብብት ነው እንዴ የምትጠረገው? ሴዶ ግን ሚስትህን ማለቴ ጓደኛህን ስቀጠቅጣት ጽንሷ እንዳይጨናገፍባት። ቲክቶክ ላይ 10 ፋራ ቃለው 9ኙ አንተ ነህ። ይህ የሚቀጠቀጠው ልጅ ግን በአባቱ አያ ሳይሆን አይቀርም። ለማንኛውም ሴዶዬ በጣም ነው የምትመች። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር አዲስ ቲክቶከር ሮስት አድርገኝ ብላኛለች። ሮስት እናደርጋታለን። አገጭሽ ምንድን ነው? ሜጋባይት አልቆበት ነው ፔንዲንግ ብሎ ቆሟል እኮ። አንቺ ወንድ ብትሆኚ ማለት ነው አገጭ ስላሌለሽ ከንፈርሽ ላይ ነበር ጽም የሚወጣልሽ። ማዘር ሙቀጫ የጠፋ እያለሽ ትቀውጧለች። አንቺ ለካስ እዚህ ነሽ። የምር አይነ ስውር የሰፋው ከረጢት ነው የምትመስዩ። ከንፈርሽ ደግሞ ምን ያክላል? ሸገር ዳቦ ቢሆን አንድ ክፍለ ከተማ ሙሉ ያጠግብ ነበር። በዚህ ከንፈርሽ 3 ሰው እየሳምሽ ከ3 ሰው ጋር ደግሞ ቁም ነገር ማውራት ትችላለሽ። ለማንኛውም ይመችሽ። ኢንስታግራም አካውንቲ ባዮ ላይ ያለ እየገባችሁ። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር አቤላ ወይም ናምሳ ብላ ሮስት የሚቀየመሃሉ ካላረከኝ ብሎኛል ማለት ነው። ምሳውን ሳይሆን አሳሩን እናበለዋለን። አቤላ ጭንቅላት ትልቅ ከመሆኑ የተነሳ ማለት ነው ታናሽ ወንድም ሲወለድ ወክ እያደረገን የወጣው። አናት ምን ያክላል? አናት እንዲቀንስልህ ግን ማለት ነው ጠዋት ጠዋት አናት ላይ ፌስታል ለብሰ ሩጥበት። በላብ ይቀንስልሻል ብዬ ነው። ታክሲ ውስጥ ግን ማለት ነው መስኮት ከፍተህ ብትቀመጥ ነፋስ ፀጉርን ነው የሚያበንልህ። ወይ ቋጨው ወይ ላጨው እዚች ጋር ያለችዋል። እዚህ ጋር ደግሞ ማለት ነው ከኮቪድ አገግሞ የወጣ ጎረምሳ ጊንጥ ትመስላል። እዚህ ጋር አፍ አከፋፈት ደግሞ ማለት ነው እህል በጊዜ ተሰብስቦባት የተበሳጨች የበረሃን በጣ ነው የምትመስለው። ሰላም ሰላም፣ እንዴት ናችሁ? ዛሬ ሮስት የምናረጋት ደግሞ ይችን ወንዝ የተፋውን ቁራዴት የመሰለች ጀለስካችንን ነው። የምር ጀለሴ ሽንት ቤት ማለት ነው ፍላሽ ሲደረግ አልገባም የሚለው ውሃ ስንደፋ አልገባም የሚለውን ካካ ነው የምትመስለው። ዝም ብዬ ሳይሽ ደግሞ ሊናፈስ ይወጣም ቀሽት ጉማሬም ትመስያለሽ። እዚህ ጋር ደግሞ ማለት ነው በቴክኒክና ሙያ ተመርቀሽ ቤት በሬ እንዳስገዛሽ በሬ እንዳሳደርሽ ሰምቻለሁ ማለት ነው። ግን ጀለሴ ለቴክኒክና ሙያ እኮ ዝም ብለሽ ነው እንጂ ኩኪስ ይበቃ ነበር እኮ። እዚህ ጋር ደግሞ የፓኪስታን ቡዳ ነው የምትመስዩ። ደግሞ ያሌለ በቃ ፈታ ብለሽ ምናምን ማለት ነው የአላባ ጠንባሮ ዞን ማለት ነው ቅጫምና ቅማል አስመጪና ላኪ ዋና አከፋፋይ ነው የምመስለው። ለማንኛውም ሮስት መዳርግ ይፈልግ። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር አንዱ እንደም ሮስት አድርገኝ ብለው ወደ ፎቶ እንሄዳለን። እንዴ አንተው ነህ እንዴ? ቶ አሁን ረሱትክ። በቃኝ። ሮስት ቀልድ ነው። ከዛ በጂፒኤስ ቤት የመተ በጥይት ልሮስተኝ ይቅርብኝ። አንተ ማን ይሳደባል? ጠላህ ራሱ ያምራል። ግደሉኝ እንጂ ማለት ነው ወንበሩን ነው የምሮስተው እንጂ አልሮስትም። አይሆንም አቋም ስፔሻሊ ደግሞ መሳሪያ እየያዘ አንተማ ለሀገራችን ዋልታኔ ለቲቪ ነህ ማለቴ ማገር ማለት ነው። ሚስቴ ደግሞ እንዴት ወታደር እንደምትወድ ላጣብሰ ወንድሜ እንዴት ነህ ታዲያ? ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉም ሰላም በልልኝ። ቻው፣ ሁላችሁንም ወዳችኋለሁ። የቱ ጋር ነበር ስቶፕ ማድረጊያው?
አንተንማ ሮስት አድርጌ ግብፅን አላስደስትም። ደግሞ ለሮስት አንተ እኮ ማለት ነው። ሰላም ነው ግን እንዴት ነህ? ማንኛውም ኢንስታግራም አካውንቴ ባዮ ላይ አለ። ሰላም እንዴት ናችሁ? ዛሬ በምን የሮስት አድርጌ ብላችሁ ወደ ፎቶ እንሄዳለን። ምንድነው የሚያክለው ጽትሽ? እንደዚህ ሆነሽ ማለት ነው በዴሲ ቤት እንዳታልፊ። አንዱ የአርሴናል ደጋፊ በአሰቃቂ ሁኔታ ነው የሚጠባሽ። ግን ታድለሽ ኮሮና ቤትሽ ራሱ ማለት ነው ልጅሽን ርቀትሽን ጠብቀሽ ማጥባት ትችያለሽ። እና የሚያክል ጡት ይዘሽ ግን ማለት ነው ልጅሽን መገናኛ ሆነሽ ጀሞ ማጥባት ትችያለሽ። ማሳሰቢያ፣ ጡት መያዛሽን ስታወልቂ እግርሽን መክፈት እንዳትረሺ፣ ካልሆነ ጉልበትሽ ላይ ወድቆ ሽባ ነው የሚያደርግልሽ። ምንድናት ደግሞ ይቺ ቤቢ ሄር ነው ጋሼ ሄር? ከማጅራት ፀጉርሽ ላይ እንደዚህ እየሳብሽ ቤቢ ሄር ማለት ጀመርሻ? እዚህ ጋር ደግሞ ሜካፕ አብዝተሽ የቡልጋሪያ ጠንቋይ ነው የምትመስዪው። ኧረ ሽፋሽፍት፣ 2 ጊዜ ብትጨፍኚ መብረር ትችያለሽ። ሞክሪው ያምር። ዝም ብዬ ሳይሽ ግን የቀን ተማሪ በጣም መሆን የምትፈልግ የማታ ተማሪ ነው የምትመስዪው። ሰላም እንዴት ናችሁ? እዚህ ጋር ወንድሜ ተፈራቅጣለች እኔን ሮስት ለማድረግ። የእሷን ፎቶ እንይላት እስቲ። መተት መልክ ቢኖረው አንተን ነበር የሚመስለው። ከምር ልጅ ሆኜ ፊቴን በንኬል ብርጭቆ ሳይው ራሱ እንደዚህ አልረዘምብኝም። ጀለሴ ግን የፊትሽ እድገት በዚሁ ከቀጠለ በቅርቡ ከአገጭ ላይ አቧራ እያራገፍክ መሄድ አይቀርም። አፍንጫ ደግሞ ምንድን ነው የሚያክለው? ሹፌር ብትሆን ጋቢናው የፊት መስታወት አይኖረውም ነበር። በዚህ አፍንጫ ማለት ነው አዲስ አበባ ሆነ ዱከም ቢፈሳ ይሸታል። ግን የምር በዚህ ፊት ርዝመት ማለት ነው 1 ሳምንት በተከታታይ በታለቅስ ራሱ እንባ መሬት ጠብ አይልም። በዚህ ፊት ትልቀት ማለት ነው አዲስ ሳሙና ብሰጥና ፊትን ታጠብለ አፍንጫ ጋር ሳይደርስ ነው ሳሙናው የሚያልቀው። አንተ ላግባሽና ከሌላ ወረጅ ፊት ግንባረ ስንጥቅ ቢኖረው ቂጥ ነው የምመስለው። ሰላም ዌልካም ቱ ሮስት ናይት። ዛሬ ረዩ ሮስት አድርገ ይመላኛል። ወደ ፎቶ እንሄዳለን። አንገት ምንድን ነው የሚያክለው? አንገት ረጅም ከመሆኑ የተነሳ ማለት ነው ሮብ ያወጥከው አርብ ነው አንጀት ጋር የሚደርሰው። ስትወለድ አንገትን በፒንሳ ነው እንደ ጎትቶ ያስወጡ። የምር ግን ሰው ጋር ብትጣይ አንገትን ነው በጠረባ የሚሉ። አፍንጫ ደግሞ ምንድን ነው የሚያክለው? እዚህ ጋር ዳስ ጣል ብታረግበት ማለት ነው ለተፈናቀሉት ጥሩ ማረፊያ ይሆናቸዋል። ሳትዋሽ ግን ማለት ነው 9 ሰዓት ሲል የአፍንጫ ጥላ ደረት ላይ ያርፋል አይደለ? የደስ ያለው ሰጎን ነው የምትመስለው። እዚህ ጋር ግን አስተያየት አላማረኝም። ወይ ቂጥ ላይ ክንታሮት አለ ወይ ቀስ ብለ እየፈሳ ነው። ለማንኛውም ረጁ ትመችኛለሽ። ሮስቱ ከተመቻችሁ ፎሎ ማለት እንዳትረሱ፣ ላይክ አድርጉ፣ ኮመንት ላይ ሮስት የሚብላችሁ ጻፉ። ከሮስት ዛሬ መልስ ለጆሲ ነው። ጆሲ በዚህ ቅጥነትሽ ማስተርቤሽን ካላቆምሽ ማለት ነው በቅርቡ ቂጥሽ አልቆ በፍሬሽ መቀመጥሽ አይቀርም። በጣም ቀጭን ከመሆኑ የተነሳ ማለት ነው ስትራመድ ፍሬን ኮሻኮሻል። ሰላም እንዴት ናችሁ? ዛሬ መልስ ለአንተር ግርማ ነው። ጭንቅላት ትልቅ ከመሆኑ የተነሳ ታናሽ ወንድም ሲወለድ ወክ እያደረገ ነው የወጣው። አስቡ ይሄን የሚያክል ጭንቅላት ይዘህ ሞተረኛ ብትሆን ሄልሜት ሳይሆን ካስክ ነበር የምታደርገው። ሰላም ሮስት የሚብላችሁ ሮስት እናረጋታለን። ጀለሴ ግን ህፃን ያልሽ ቤተሰቦች በፀሐይ ፋንታ ምጣድ ላይ ነበር እንደሚያሞቅሽ። ፀጉርሽ ደግሞ የቆሸሸ የአረብ ሀገር ምንጣፍ ነው ይመስለው። በዚህ ጥቁረት ጋምቤላ ሁላ ብትሄድ ያ ጥቁሩ ልጅ መጣ ነበር የሚሉ። ሰላም እንዴት ናችሁ? ሶፎንያት በላይ ኢንስታግራም አካውንት ላይ ሮስት የሚብላኛለች። ሮስት እናረጋታለን። እንደዚህ ቀይ በቀይ ለብሰሽ ማለት ነው አሞራ እንዳይሽ ስጋ መስለሹ ነው የሚያነሳሽ። እግርሽ ምንድን ነው የሚያክለው ሶፊዬ? እግርሽ የጽድ ዛፍ ቢሆን ማለት ነው አልጋ፣ ቁም ሳጥንና ጠረጴዛ ይሰራ ነበር። በዚህ እግርሽ ብርድ ልብስ ራሱ ታጥቢበት ድጋሚውን ላይ አይቆሽም። አርቲፊሻል እግርሽን ደግሞ ወደኗል። ኦኬ ቡትስ ነው እንዴ? አምላኪ ወይ እንደዚች ልጅ ቂጥ የሰፋ ልቦና አስጠኝ። ሮስቱን ተይውና ሩሚ ዘንድ እናውራ ነው የምፈልገው። አገጭሽ ደግሞ ፔንዲንግ ብሎ ቆሟል። ሜጋባይት አልቆበት ነው። ይህ ፊት ሪያና ክሪስ ብራውን ደብድቧት ጎዳና ወታ ፊት ነው ይመስለው። ሰላም ዛሬ መልስ ለጆሲ ነው። ጆሲ እኔ እኮ 3 ሰው መስሎኝ ነበር። ለካስ 2 ጆሮች ነው። ሳትዋሽ ግን የሚቀጣጠል ከስር ስታገኝ አራገብ አይለ። ስፔሻሊ የግራ ጆሮሽን ማለት ነው ሴቶች ፀጉር ቤት ሄደ በቢጎሪን ያስጠቅልለው። ጆሮሽ 2ቱም ጋቢኖ የተከፈተ ቪትስ ነው የምትመስለው። ማዕከላዊ ለ1 ዓመት ጆሮ ላይ አንጠልጥሎብኛል ብለህ ማለት ነው ዶክመንተሪ ያሰራ የመርሽ። ለማንኛውም ኦኬ እዚህ ጋር ታችን ሮስት የሚበላልሽ ሮስት እናረጋታለን። እንዴ ጋሸና ግንባር ለምን ግንባርሽን ለኬጂ ሸርታት ያተከራያችሁም? አሪፍ ብር ታገኝበታለሽ። ፀጉርሽ የሚጀምረው መቼስ ከርግብግቢትሽ ነው አይደለ? ሰላም እንዴት ናችሁ? እዚህ ጋር ሙሌ ሮስት የሚብላል ሮስት እናረጋዋለን። እንዴ ውጭ እና አዚዝ ሙሌ በወድ መተኛት አትችልም፣ ምክንያቱም እግሪ ይንጠለጠላል። አንተ ሰጣ ገባ አቋም፣ አንተ ካካዬን ወጥሮኛል አቋም። ቀሪን ይሄን ማለት ነው ሽንት ቤት ብታሳለፍ ራሱ የብሩጭ አይጠፋልንም። ተስፋ ቁረጥ። እዚህ ጋር ደግሞ ፊት የፈነዳ ከመነዳሪ ነው የሚመስለው። ሰላም እንዴት ናችሁ? ዛሬ ሮዚ ሮስት የሚብላልች ወደ ፎቶ እንሄዳለን። ምንድን ነው ያልሽው? ይቺ ቂጥ እስክታርግ ድረስ ማለት ነው ኢትዮጵያ የዜግነት መክፈል ትጀምራለች።
ይህን ፊት ግን ጠዋት ስነሳ ባየው ማለት ነው ደህና አደርሽ ሳይሆን ለምን አደርሽ ነበር እምልሽ። የምር ግን ይህችን በምታክል ቂጥ ስትራመጂ የቂጥ አጥንትሽ ማለት ነው ያፏጫል አይደለ? ግሪስ ተጠቀሚ ለማንኛውም እንዳያፏጭ። በአንድ እጅ ሁለቱንም ቂጥሽን ቆንጥጬ ሞራልሽን ልንካው እንዴ? ደግሞ ሳልነግርሽ ባለፈው የበላሽ ቡዳ ታሞተኛ አሉ። በምግብ መመረዝ ማለት ነው። አሁን ዳንስ መደነሱን አቁሚና ማለት ነው እዚች ጋ ያለችውን የእብድ ፓንት የመሰለ ኮርኒስሽን ማለት ነው ቀለም ቀቢው።